አርቲፊሻል ኢንተለጀንስ በአሁኑ ጊዜ የዓለማችን የቴክኖሎጂ አቅጣጫ እየቀየረ ያለ እጅግ አስደናቂ መስክ ነው። ስለ አርቲፊሻል ኢንተለጀንስ ወይም ኤአይ ላነሳችኋቸው 4 መሰረታዊ ጥያቄዎች ግልጽና አጭር ምላሽ ልሰጣችሁና ምን ያህል አስደናቂ እንደሆነ የሚያሳያችሁ አንዳንድ ሚስጥሮችን አወራችኋለሁ። እስከ መጨረሻው ተከታተሉ። አርቲፊሻል ኢንተለጀንስ ወይም ኤአይ ማለት ምንድነው የሚል ጥያቄ መጀመሪያ ላይ ጥያቄ ቁጥር 1 ጠይቃችሁኛል። በቀላል አማርኛ ኤአይ ማለት ሰው ሰራሽ ብልሃት ወይም የማሽን ንቃት ማለት ነው። ኮምፒውተሮች ወይም ሶፍትዌሮች እንደ ሰው የሚያስቡ፣ የሚማሩ፣ ውሳኔ እንዲሰጡ እና ችግሮችን እንዲፈቱ ተደርገው የሚሰሩበት የቴክኖሎጂ ዘርፍ። ምሳሌ እንደ ቻት ጂፒቲ አይነቱ የጽሁፍ ኤአይ፣ የንግግር ድምፅን ወደ ጽሁፍ የሚቀይሩ መተግበሪያዎች እና የፎቶዎችን ወይም ቪዲዮዎችን በራሳቸው የሚፈጥሩ አፖች የኤአይ ውጤቶች ናቸው ወይም የአርቲፊሻል ኢንተለጀንስ ውጤቶች ናቸው ማለት ነው። ጥያቄ ቁጥር 2 ደግሞ የሚሰራውስ እንዴት ነው ወይም ምንጩ ከየት ነው የሚል ጥያቄ ነው። ኤአይ ወይም አርቲፊሻል ኢንተለጀንስ ከየት ነው የሚሰራው ስንል የሚነሳው ከዳታ እና ከክላውድ ኮምፒውተር ነው። እንግዲህ ይህንን ስንል በመጀመሪያ አርቲፊሻል ኢንተለጀንስ የሚኖረውና የሚሰራው በበየነ መረብ ወይም ኢንተርኔት ላይ በተገናኙ እጅግ ግዙፍና ከፍተኛ አቅም ባላቸው የኮምፒውተር ሰርቨሮች ነው። አሁን የእናንተ ስልክ ወይም ኮምፒውተር እነዚህን ሰርቨሮች በኢንተርኔት አማካኝነት በማገናኘት የአርቲፊሻል ኢንተለጀንስ አገልግሎት ወይም ልክ እንደ ጽሁፍ በመለስ ወይም ምስል መፍጠር ያቀርብላችኋል ማለት ነው። ጥያቄ ቁጥር 3 የሚሰራው እንዴት ነው የሚል ነው። አርቲፊሻል ኢንተለጀንስ በዋናነት በአልጎሪዝም እና በማሽን መማር ላይ የተመሰረተ ነው። ሂደቱ በ3 ዋና ዋና ደረጃዎች ያልፋል። አንደኛ መረጃ መሰብሰብ። መረጃ መሰብሰብ ስንል በመጀመሪያ ኤአይ በሚሊዮን የሚቆጠሩ ጽሁፎችን፣ ምስሎችን፣ ድምጾችንና መረጃዎችን እንዲያነብና እንዲያጠና ይሰጠዋል። በሁለተኛ ደረጃ ቅጦችን መለየት። ይህ ማለት ደግሞ ማሽኑ በተሰጠው መረጃ ውስጥ ያሉ ተመሳሳይነቶችና ህጎች በራሱ ይለያቸዋል ማለት ነው። ለምሳሌ በሺዎች የሚቆጠሩ የአማርኛ አረፍተ ነገሮችን አይቶ የቋንቋውን ሰዋሰውና አወቃቀር በራሱ ይረዳል። በሶስተኛ ደረጃ ትንበያና ምላሽ። ትንበያና ምላሽ ስንል አዲስ ጥያቄ ሲጠየቅ ቀደም ሲል ከተማረው መረጃ በመነሳት ቀጥሎ ሊመጣ የሚችለውን ትክክለኛ ቋንቋ ወይም ምስል ምንድነው የሚለውን በሰከንዶች ስብርባሪ ውስጥ አይቶ መልሱን ይሰጠናል። በአራተኛ ደረጃ ወይም ጥያቄ ቁጥር 4 ደግሞ ማን የሰራው ወይም ፈጣሪው ማን ነው የሚል ጥያቄ ነው። አርቲፊሻል ኢንተለጀንስ የአንድ ሰው ብቻ የፈጠራ ውጤት አይደለም። የብዙ ሳይንቲስቶች፣ የሂሳብ ሊቃውንትና የቴክኖሎጂ ተቋማት የረጅም ዘመናት የጋራ ጥረት ውጤት ነው። ሆኖም ታሪካዊ ዋና ዋና ነጥቦችን መጥቀስ ይቻላል። በመጀመሪያ የሂሳብ አባት የሚባለው በ1950ዎቹ አላን ቲዩሪንግ የተባለ እንግሊዛዊ የሂሳብ ሊቅ ማሽኖች ማሰብ ይችላሉ የሚል ጥያቄ በማንሳት የመጀመሪያውን መላምት አስቀመጠ። በመቀጠል ደግሞ ስሙን ያወጣው ሰው እንደ አውሮፓውያን አቆጣጠር በ1956 ጆን ማካር የተባለ አሜሪካዊ ሳይንቲስት ነው። አርቲፊሻል ኢንተለጀንስ የሚል ስም ለመጀመሪያ ጊዜ ተጠቀመ። በአሁኑ ዘመን አርቲፊሻል ኢንተለጀንስ ወይም ኤአይ ዛሬ የምናየው ዘመናዊ የአርቲፊሻል ኢንተለጀንስ የገነቡት እንደ ኦፕን ኤአይ ወይም ቻት ጂፒቲ ፈጣሪ፣ ጎግል፣ ማይክሮሶፍት እና ሜታ ያሉ ግዙፍ የቴክኖሎጂ ኩባንያዎችና በውስጣቸው የሚሰሩ በሺዎች የሚቆጠሩ ተመራማሪዎች ናቸው። በተለይ አሁን ላይ ኤአይን ወይም አርቲፊሻል ኢንተለጀንስን ተጠቅሞ የራስን አፕሊኬሽን መስራት እና አዳዲስ ፈጠራዎችን መፍጠር ከመቼውም ጊዜ በላይ ቀላል እየሆነ መጥቷል። አርቲፊሻል ኢንተለጀንስ ዝም ብሎ የሳይንስ ፊልም ሳይሆን አሁን ላይ በእጃችን ስልክ ውስጥ ገብቶ ህይወታችንን እየቀየረ ያለ እውነተኛ ረዳት ነው። ምን ያህል አስደናቂ እንደሆነ የሚያሳዩአችሁን 4 ሚስጥሮችን ልንገራችሁ። አንደኛ አርቲፊሻል ኢንተለጀንስ ልክ እንደ ሰው ተማሪ ነው ወይም አይረሳም። አንድ ህፃን ልጅ መጀመሪያ ሲወለድ ምንም አያውቅም። ቃላትን፣ ሰዎችና ነገሮችን እያየ እየተለማመደ ያድጋል። ኤአይ ወይም አርቲፊሻል ኢንተለጀንስ ልክ እንደ ህፃን ልጅ ነው። ሳይንቲስቶች መጀመሪያ የአርቲፊሻል ኢንተለጀንስ ሶፍትዌር ሲሰሩ ባዶ ጭንቅላት ነው ያለው። ከዚያም በሚሊዮኖች የሚቆጠሩ መጽሐፍቶች፣
ድረገጾችና መረጃዎችን እንዲያነብ ያደርጉታል። የሚገርመው ነገር እናንተ አንድ መጽሐፍ አንብባችሁ ልትረሱ ትችላላችሁ። አርቲፊሻል ኢንተለጀንስ ግን አንድ ያነበበውንና የተማረውን ነገር በፍጹም አይረሳም። አሁን በዚህ ሰዓት ለምሳሌ ቻትጂፒቲ በአማርኛ ጽሑፍ ስንጽፍለት በአማርኛ መነጋገር ይችላል። ቻትጂፒቲ ለምሳሌ በሁለተኛ ደረጃ የሰው ልጅ አቅም ሱፐርማን ያደርገዋል። ኤአይ ሰውን ለመተካት ሳይሆን የሰውን ልጅ አቅም ለማሳደግ የመጣ መሳሪያ ነው። አንድ ድርጅት ወይም አንድ ሰው አርቲፊሻል ኢንተለጀንስ ሲጠቀም በአንድ ጊዜ ብዙ ሰራተኞች እንዳሉት አለቃ ሆኖ ታዩታላችሁ። ፈጣሪ ያደርገዋል። ስዕል መሳል ባይችል እንኳ ለአርቲፊሻል ኢንተለጀንስ አንድ ቁጥር ኮፍያ ያደረገ ድመት በኮምፒውተር ላይ ሲሰራ የሚያሳይ ምስል ሳልም ብዬ ብጠይቀው በሰከንዶች ውስጥ አሳምሮ ይስልልኛል። ጸሐፊ ያደርጋል። ለፌስቡክ፣ ለቲክቶክ ወይም ለዩቲዩብ የሚሆን የሚስብ ጽሑፍ ወይም ስክሪፕት እንዲጽፍላችሁ ብትጠይቁት በአይነ ጥቅሻ ውስጥ ያዘጋጅላችኋል። የቴክኖሎጂ ባለሙያ ያደርጋችኋል። የኮምፒውተር ወይም የሞባይል አፕሊኬሽን ኮዲንግ ባታውቁ እንኳ አርቲፊሻል ኢንተለጀንስ ወይም ኤአይ ይህን የሚሰራ አፕሊኬሽን ኮድ ጻፍልኝ ብላችሁ ብትጠይቁት ኮዱን ሰርቶ ይሰጣችኋል። በሶስተኛ ደረጃ ድካምና መሰልቸት አያውቅም። ሰዎች በየቀኑ 8 ሰዓት ሰርተው ደከመኝ ይላሉ፣ እንቅልፍ ያስፈልገናል ይላሉ። አንዳንዴ ደግሞ ስሜታችን ይረበሻል ወይም ይበላሻል ይላሉ። አርቲፊሻል ኢንተለጀንስ ግን በቀን 24 ሰዓት በሳምንት 7 ቀን ያህል ያለምንም ድካምና ስሜታዊ መሆን እኩል ጥራት ያለው ስራ ይሰራላችኋል። ሌሊት 9 ሰዓት ላይ ተነስታችሁ ብታነጋግሩት በደስታ ይመልስላችኋል። በአራተኛ ደረጃ አርቲፊሻል ኢንተለጀንስ በሁሉ ዘርፍ ውስጥ ገብቷል። አሁን የት ውስጥ እንዳለ ብታውቁ ትገረማላችሁ። በሕክምና ውስጥ አለ፣ በግብርና ውስጥ አለ። በሕክምና ውስጥ የሰዎችን ኤክስሬይ ፎቶ አንስቶ ከዶክተሮች በበለጠ ፍጥነት በሽታውን መለየት ይችላል። በግብርና የሰብሎችን ፎቶ አንስቶ ምን አይነት በሽታ እንደያዛቸውና መድኃኒት እንደሚያስፈልጋቸው ይነግራቸዋል። በትርጉም እናንተ የምትናገሩትን አማርኛ ድምጽ በቀጥታ ወደ እንግሊዘኛ፣ አረበኛ፣ ቻይነኛ በራሱ መቀየር ይችላል። አንድ ትልቅ እውነት ልንገራችሁ። በአሁኑ ዘመን አርቲፊሻል ኢንተለጀንስን ማወቅ ማለት አንድ ትልቅ የጥበብ ቁልፍ በእጃችሁ መያዝ ማለት። አርቲፊሻል ኢንተለጀንስን በደንብ የተጠቀሙ ሰዎች የራሳቸው አፖች እና ቢዝነሶች በአጭር ጊዜ ውስጥ እየገነቡ ይገኛሉ ወይም ስኬታማ እየሆኑ ይገኛሉ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።